የተፈጠራችሁት እዚህ ነው የምትሞቱትም እዚህ ነው እናንተን ሰው ብሎ የሚያገባም የለም የሀቢባ ልጅ ልክ አፉ መክፈት ሲጀምር ማማ ባባ ይለም ማማ ልጆች ህፃኖች ሲጀምሩ ዴዚ አሞራውን እንደምትወደው ነግራኝ ነበር እኔ ነግራኝም ብቻ ሳይሆን በወሬ መሀል ሰምቻለሁ አውቃለሁ እንደሆነ አንድ ቤት 8 ሆናችሁ እየኖራችሁ ከዛ ሰው እንረዳለን ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ ለራሽ እሱ እንኳን የለም ለትበይ መጣሽ የገዛው ጓደኞችሽ ላይ ማለት ነው ይቡልሽት ከኢሮፕ እስከ ዱባይ ከዱባይ እስከ ኢትዮጵያ እንደዚህ ተደበላለቀበት ነገር ውስጥ ገብተሻል ሰላም ቤተሰቦች ዛሬም በአዲስና አነጋጋሪ ቪዲዮ መጥቻለሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ ያደርጋችሁ ቤተሰብ ሁኑ ወደ ቪዲዮ ከብሔራዊ ቤተ መንግስት ትምህርት ቤት ፊት ለፊት ኢንፍሮንት ኦፍ ነው ምንም አያሳስተም የነ ዴዚ ቤት ብቲ ማንንም ያሳይሻል ወይ ጆሲ የሚባል ደግሞ እንደማላት ወይ ነቲና ቤት ብቲ ከትምህርት ቤቱና ያ ቤት ፊት ለፊት ከተጠራጠርሽኝ እኔን እቺ ልጅ ምን አሰባለ ብለሽ ካልሽኝ ነይ በቃ አሁን ላይ ደግሞ እየተባለ ያለው የዴዚ እናት አልሞተችም ነውና እስኪ አብረን እንስማቸው አትዝግም ነይ ውጪ ችግር የለብኝም ልልበስ አረ ልበሽ ይሄ ወጣው በቃ አንዴ ልውጣና ስልክ ደውዬ እኔ ራይድ የሁለታችንም እከፍላለሁ ወጪ እንዳታወጡ እከፍላለሁ አካውንት በማላስ ገባ ኃላፊነቱን ተወስጫለሽ እነሱ ለምን ተደበቁ እነሱ ለምን እንደዚህ ያላረጉም ቤተሰቦቹ እኔ ችግር የለብኝም ይሄው ቤታቸው ልጅና ዘቡ ብለሽ ገብተሽ አለ የለም የሚለውን ቆይ እዚህ ጋር ነው ቤታቸው ነው የምንሄደው መቃብር ቦታ ነው የምንሄደው ንገረኝ አንዴ ቤታቸው ያማታል እንዴ ቤታቸው አይ ለቅሶ መድረስ አለ ይፈልጋል ያ ኢላሃ ኢላላህ አሁን ለቅሶ መድረስ ለቀስተኛ ለቅሶ መድረስ አለ ይፈልግሽው እንዴ ለቅሶ ድረስ እንምጣ እውነቷን ነው ጥሩ ነው ቤታቸው ስትሄጂ ትክክለኛውን ነገር ታገኙ እውነቷን ነው መቃብር ችግር የለም እዛ ሰፈር አንድ ችግር የለም እሺ በቃ ስልክሽን ደውልልሻለሁ እሺ ስሜ ለማልስጥ ደግሞ ተያኛውን ስልኬንም እሺ አልሙሂም ይዤዋለሁ እስቲ የትኛ ነበር ስልክ ያንቺ ስልክ ስጪኝ አሜን ራይድ እኔ ልክፈልላችሁ አረጃው ችግር የለም 1000 ብር ማለት ነው እኔ ከፍልላችኋለሁ ሁለታችሁም ኢትዮጵያ ስለምኖር ስልክሽን ስጪኝ እናቴ 09 እኔ ደውልልሻለሁ ምን አይነት አባባ ስልክሽን ስጪኝ ሴትዮ በውስጥ ልታወራ አይሻልም ደግሞ ካላነሳችም እንዳትይኝ ይሄው ለጌታ ምስክሬ ነው ልለብስ ነው በቪዲዮ ልትፈትልሽ ከፈለግሽ አረ በውስጥ ተስተሽና እናምንሻለን እኔ ደውልልሻለሁ አሁን ራይት ናው አሜን በቃ በውስጥ ልታወራሽ የሥራ ስልክ ኦርደር ምናምን ስላለኝ እቃ ምልከው ነገር ሲምታታብኛል ስልክሽን ሊያዘው ማን ነው 1105 አሁን ደውሽ እሺ ልልበስ አሁን ተነስተሻል በውስጥ ጣፊላችሁ እንዳዘጉት ነው አንተ እኛን ዘጋውን እዚሁ አለን እዚሁ እንዳለን አሽኔ ካልቸሽ አይደለም ግን መሆን ስላለበት ነው እሺ Thank you ምናምን አይደለም እንደዚህ ምናልባት ይሄን በዚህ ደረጃ የተጨነቀ ሰው ካለ ወስጄ ልገላግላችሁና ለቅሶ ተቀስት አንኳኩታ ትግባ ቆሜ ጠብቃታለሁ በቪዲዮ አበራላችሁ በጣም ነው የምናመሰግንሽ ኑሪልን በጣም አበራላችሁ አሁን አይታያቸው እነዚህ አይታያቸው አንቺ ጥሩ ነገር ነው ያደረግሽው ትልቅ ትብብር ነው ያደረግሽው ሄደን በጣም እናመሰግናለን በእውነቴ ነው የምልሽ በጣም ኑሪልን ታንክ ዩ በጣም ኑሪልን እኛም ከዚህ ነገር ላይ እንወጣለን መሞቷን ካወቀን ካለቅ በቃ የሰው ማንቺ ሁለት ስልክ አይደል ያለሽ ዱዬ ከጌስት አትውጪ አንቺ የኔ ቆንጆ እኔ አልወጣም ችግር የለም ለምን ይሄኛው ስልክ ይኸውልሽ ይሄ ባዮን አልወጣም ማለት እኮ 0909612737 እሱ እንትን ኦርደር እንትን ትእዛዝ አሁን ልጅቷ ስራ ላይ ነው ያለችው የኔ ልጅ ራሱ ብር ገባ ወይ አልገባ ወይ የምንባባልበት ስልክ ነው ምሰሪው ሄደን ነጋዴ ነኝ ጃጓሪዬ ምግብ ምናምን ነው ኦርደር የምታደርጊው አይ የተለያዩ ሁለት ስራ ነው የምሰራው ልብስም ሸጣለሁ ልብስ ቤት አለኝ ከተሪንግ ምናምንም ሰራለሁ በቃ ወደፊት እናዝሻለን አይዞሽ እኛም እንግዲህ እንተባበራለን አይ ተመችቶኛል እኔም አሪፍ ነው እኛም የምንችለው ነገር እናደርጋለን አሁን ካሜራ አበራላችኋለሁ እስኪ ሀዘንተኛ መስዬ ልውጣ ጉድ ፈላብኝ ይሄን ነገር ካረክሽልን ገላገልሽን በጣም አሁን አታነሳም ምናምን ሲደወል አታነሳም እንደሱ አይደለም በእንደዚህ ወይ እንኳን ሰው አናደዊ ነው ያም ገብቶ ይሳደባል
ያን በፖሊስ ትጠይቃለሽ። በሸጣን የመጣችሁ ብሩ የት አለ? እኔ ስለሞቷን የማውቀው ሌላ ነገር በእንደዚህ አይነት መልኩ አይደለም ልናገር የምችለው። ምናልባት የማውቀው ነገር ሊኖር ይችላል። አብሽር ምንም ችግር የለም። አንቺ ጓደኝነትሽ ለሷ ነው ወይንስ የሷ ጓደኛ ነሽ? የጓደኞቼ ስልኳ ሁሉ አለኝ እኮ በእናትህ ቤት ፈልግልኝ ምናምን ብላ አሁን ራሱ የካፌውን የተከራየችውን ሳታገኝ በፊት ተደዋውለናል አለኝ ስልኳ ሁሉ ቲና ዴዚ ብዬ ጽፌዋለሁኝ። ከገባች ምን ያህል ጊዜ ነው? ኢትዮጵያ ከገባች ምን ያህል ጊዜ ሆኖ? 3 ወር ሊሆናት ነው ጃጉርዬ። ኧረ እባክሽ። ኦኬ ክርስቶስ። እሺ ሌላ ምን ያዘ? ልጅቷ ከየት አካባቢ ነው የምትመጣው? ከአሜሪካን መጥተዋል ቤተሰቦቿ፣ ወንድሞቿ መጡ። ባሉ የሀቢባ ባል ግን ባል ልትባል ነው አንተ? ያ ያንተ ዘነዘና መንጥሰህ ወስደህ ወደ ሌላ ሴት ሰካው። ሚስትህ ወገባ ሳይጠነክር እዚህ ትለምናለች። ልጅ ህፃን ይዛ ለማኝ ይሆናል ነገ በቃ በህፃንነቱ የሚቀጥለው ራዕይ የህይወቱ በቃ ለማኝ የቲክቶክ ለማኝ ይሆናል። ስም ደናቱ ትችላላችሁ ያለ ይመጣል። እስኪ ይሄ ነው ያወረሰችው። ሰው ሀብት ያስወርሳል፣ ልጁ ቤት ሰርቶ ያስወርሳል፣ መኪና ያስወርሳል። ሀቢባ ግን ለህፃኑ አራት አበባ ጋይስ፣ አራት አበባ ትችላላችሁ ያለ ይመጣል። እግሩ አፉ ሲከፍት አራት አበባ የሀቢባ ልጅ ልክ አፉ መክፈት ሲጀምር ማማ ባባ አይልም። ልጆች ህፃኖች ሲጀምሩ ማማ ባባ ናቸው የሚሉ። የሀቢባ ልጅ ግን አይልም። አራት አበባ ማኒጋን አባት የለ እናት የለ ማኒጋ ጋላክሲ ብሎ ይመጣል። ቤተሰቦቿ ግዴታ መተው ለኛ ማረጋገጥ አለባቸው። ለምኑ? ከኛ ምን ሊያገለግኝ? እኛ እኮ ወሬ ለማግኘት ነው እንደዚህ የምንሯሯጠው። እነሱ ከኛ ምን ሊያገኙ? አስባችሁታል? ነገር ነውር አይደለም እንዴ ጃጉ? ብዙ ጊዜ ባህላችን ምን እንደሚል ህሊና ምን እንደሚል ምናምን ለሰው ስትቆም ነው የማውቅ። እንዴት የወሬ ጥማት እንደዚህ ህሊና ቢስ ያደርጋል? አንድ ላይ ከነሱ ጋር ተደምረ ያ ሁላችንም ማወቅ እንፈልጋለን፣ ግን በእንደዚህ አይነት መንገድ አይደለም። ስንሰው ገደል በሚያስገባ መንገድ አይደለም። ና አለቱላ አለክ ዲንክ ይይደላል። እኔም እዚህ ጋር እስማማለሁ። ቤተሰቦቿ ፌመሶች ካልሆኑ ማለት የሚዲያ ሰዎች ካልሆኑ ግዴታ የለባቸውም የማሳወቅ። ልጇ ብትኖርና ልጇ ብትሄድ እሺ፣ እዚህ ጋር እስማማለሁ ነኝ። ጃኒም እንዲያለች በቃ ጃኒም እንዲያለች ያ ሴት ተጫወተች ምናምን ሪንግ አረገች። አሁን ኬፓንና ሌዘሯን ታረግና እንዴት ነው ታፕ አድርጎ እንጂ ጋይስ የማይመስል ነገር ለሚስት አትናገር። የተፈጠራችሁት እዚህ ነው፣ የምትሞቱትም እዚህ ነው። እናንተን ሰው ብሎ የሚያገባም የለም፣ ሰው ናችሁ። ምክንያቱም ተቧክታችኋል። ለትዳርም ለአዳርም አትሆኑም። ማንኛውም ወንድ እንደዚህ አይነት ሴት አይፈልግም። አይቴሉ ደትሩ ድራጉ አይቀራችሁ። ዴቪዳችን ዌልካም። ድራጉ አይቀራችሁ፣ አረቄው አይቀራችሁ፣ አሳዳጊ በደላችሁ። ይሄንን በየቲክቶክ ላይ የተለጠፈ ምናምንሽን ፎቶ ማን አንቺን አምኖ የሚያገባው? የኔ እናት እዚሁ ነው የተወለድሽው። you born here, you died here. You born here, Divo, Johnny, you born here, you died here. እናንተን የሚያገባው እንደዚህ የተሸፈነ ጭንቅላቱ የተሸፈነ ካልሆነ በስተቀር ቤተሰብ ያለው ሰው ኖ ሚቱን ያው ልጄ ያ ዱርዬ እንዲያመጣብኝ አልፈልግም። አይቴሉ ደትሩ እኛም በጣም ያራዳ እናት ነኝ አይደል? አራድዬ ምናምን ትያለሽ ጁንቶ ይግባብሽ። ቤተሰብ እንደዚህ አይነት ቀረጋ ያለች የተማረች እረጋ ያለች የተማረች ያላለቀላት ገና የምትበላ ብርቱካን ነው እንጂ ማንም እንደንትን እየተቀባበለ ያረክሽ በብሉ ከዛ በኋላ እኔ ልጅ ላይ መተሽ ትዳር ልትሰሪ are you serious? ሁለታችሁ you born here, you died here. This is Ethiopia culture. I don't change. Me too, Ethiopia mama. I like cool girl. You know, በቃ cool የሆነች girl. ያው ለልጄ የምመኝለት maybe like El Shaddai, okay. Like El Shaddai. She's so cool.
you know በቀረጋ እዚህ ጋር ብትመጣ አለ አይደለ not you baby not you ፓንትሽ በየሆቴሉ ተንጠለጠለ በሙሉ no እብድ መሆን ይቻላል ፓንት ግን አይተለጠለም እብድ መሆን ይቻላል እብድ መሆን እበዱ ደንሱ ምናምን ፓንትሽ በየሆቴሉ ተንጠልጥሎ የማንነው ሸማግሌ ያገላበጠሽ ሴትዮ የኢትዮጵያ ልጆችን አግብተን እንዴ ልጅ ወንዶችም ቢሆን እኮ ልጆቻችን ናቸው ነፍሶቼ are you serious እንዴ አይሆንም እንዴ ቤተሰብ ይመርጣል ስትሉኛ ማን መርጥ መሰላች እንዴ ጂጂ ዱባይ ስትሄድ ጃኒ ስላላገኘቻ በጣም ተቃጥላለች። ወይኔ የምትናገረው ንግግር ግን ከአንድ ከወለደች ሴት አይጠበቅም። በስፋ እኔ በነገራችን ላይ ዲቃላ አይደለው እርዚያን አማራ ነኝ ፈገን እኔ ንጹህ አማራ ነኝ እኔ ንጹህ ኦሮሞ ነኝ እኔ ንጹህ እንትን ነኝ እያላችሁ ሌሎቻችሁን ልታሸማቅቁ አትችሉ። በነገራችን ላይ ማለት ነው እኛ ግን ጽድት ያለን ሃይማኖት አልባ ሳይሆን ሃይማኖት ያለን በሃይማኖታችን የምንጓዝ በእምነታችን ማንደራደር ብሔር የማይለየን ሰውን እንደ ሰውነቱ እንኳን የምናከብር ክርስቶስ የወደደውን የምንወድ ሰውን እንደ ሰውነቱ አክብሬ ወድጄ የምኖር ሰው ነኝ። ዲቃላ ግን አይደለንም። ምርጥ አባት አለኝ። ምርጥ ከምርጦቹ ምርጥ ከአባቶች አባት ማለት ነው። ምርጥ አባት ነው ያለኝ። ኩሩ አድርጎ ማለት ነው ኩሩ አድርጎ ዛሬ ላይ ጀግና ሁኜ እዚህ ስቆም እዚህ ባባቴ ወጥቼ ነው ልንገራችሁ። ባባቴ እናቴ ስታሳድገኝ አንቺ ኦሮሞ ነሽ አማራ ነሽ ትግሬ ነሽ ብላ አይደለም ያሳደገችኝ። ኢትዮጵያዊት መሆኔን እየነገሩኝ ነው ያሳደጉኝ። መሆኔን እኔ በነገራችን ላይ ኦሮሞ አማራ ትግራይ አፋር ደቡብ የሚባለው ብሔር ብሔረሰብ ያወቅኩት ዱባይ መጥቼ ነው እኔ ያወቅኩት ማለት ነው። ገባችሁ? እንደዛ ነው። እኔ እኮ ኦሮሚያ ክልል ውስጥ ተወልጄ ባድግም የኦሮሚያ እናት ብታሳደገኝም እኮ በስም ከሄድን እኮ እኔም እኮ የሌላ እንትን እኮ ልሆን ይችላል። ግን እኔ አላምንበት ሰውን በሰውነቱ በጣም ወዳለው አከብራለሁ። ዲቃላ ግን ልንባል አንችልም። በየክበት የኔን ስም ማንሳት ቢቀርብሻል አንተ ሽባ መጀመሪያ የወገብን ብረት አጣንተ ካልሆነ አንድ ኮን ነው ላይ እኔ ከተሳፈጥ በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት እድሜ ለለዋል ለዛ ጊዜ በእውነት የኔ ናት ለሱ በጣም አመሰግናታለሁ። እንደዚህ አይነት ችግር ሲፈጠር ሲሏል she's there for me እውነቱን ሳራ she's there for me ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያው ነው ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነው። እና ወዲያው ነው እንድወጋ ምናምን ያደረገችኝ እና ድንዝዝ ብዬ እንቅልፍ እየመጣ ምናምን እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን ሊያወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛ እና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሪ ነው ምናምን ከዛ ተኝቼ በቃ እነሱ አብዬ የኔ ማር እነሱ ምን ይላሉ በጣም they're proud of me በጣም ይነግሩኛል። ማለቴን ሰበበል ላይ ኮሬ ግን they're proud of me እዚህ እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና ኢቭን ችሎ መኖር ምናምን እንደሚቻል በእኔ እንደሚያዩና በእኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል እነሱንም እንደምሰብራቸው ምና ይነግሩኛል። ከዛ ቀሱን እየሰማሁ አልኩኝ ጥቁር ቷን ጋር ትገቢያለሽ። እቺ ጂጂ ናት ተብዬ ጂጂ ያለችን ጥቁር ቷን ነው ስሙ ቷን እዚህ ጋር ማልቆም ምን ያብረ አየሽ ይኬን ነው ምልሻለሁ። አየሽ ንቀቱ ትግራዋይ እኛን ከሷ ጋር ጉጫል ነው ትግራዋይ እንደዚህ ነው የሚንቃት። እቺ ቆሻሻ እያት ከዚህ ጋርማ ቁጫል ማለት ጀግናው አየሽው። እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና አዎ የዴዚ እናት ተቀብራለች እዚህ ሆስፒታል ነበር የታከመችው ኬዟ ይሄ ነበረ እየበሉዋ እነ ኩይን ሆነ ምናምን ለምን ነው የሚያወጡት?
እናዝናለን ምናምናችሁ ስደልቁ የነበራችሁት እናንተ አይደል? ዝም ብላችሁ በባዶ ነው እንደምታስደልቁን ጋይስ እንዴ? ታው እንጂ ደረታችን ያሳስባችሁ እንዴ? አቆሰልኩት እኮ ነው በጣም ቆሰላ አቃላችሁ ይሁን እንዴ? ያምጡት አላችሁ። ምን አይታችሁ ነበር ስትምሉ ነበር? ያቺ ይሄው ልጅ ፎቶ ነው እዚህ ያለው ልጄን ኢንሳይን ብላ ስትምል የነበረችው ከአዲስ አበባ እሷ። የዴዚ የክርስትና እናቷ ነኝ ብላ ስታወራ የነበረችው እሷ ከአዲስ አበባ ብላ ኢንተርቪው ያን እኔ ጋር ገብታ የመጀመሪያ ከሮማን በፊት እኔ ጋር ነበር ገብቶ የተወራው። እስቲ ማያ አልኳት ልጅ አለሽ ወይ አልኳት። አዎ አለች። እስቲ በልጅሽ አልኳት። ማለች ተይ ግን አንቺ ልጅ አልኳት። የእውነት ሄሉ ብላ ማለች። ሰላም የምትባለው ራይት ሪከርዶ አለ ዛሴት እዚህ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት። ሌላ ሰው የለም። ሞተች ብለውን የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናውቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ አርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ አርጋችኋታል። ጉራጌ ላይ ጸናሹ ሮሚ፣ ባንቺ ሀሳብ እንድትስማማ ነው የእውነት። ያ ስትፈልግ ጉራጌ ስትፈልግ ኮልፌ ትጫወታለች። ስትፈልግ እኛ አዲስ አበቤዎች ትላለች። ምንም አዲስ አበቤ የሚባል የለም። አዳነች አበቤዎች ናቸው ሁልሽ። ዛሴት አዳነች አበቤ ነው። ወደሽም ጠላሽ ያ የምትጫወቱ ሰዎች ጎራ ለዩ ጋይስ። ነገ ኦሮሞም ብሄር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበት። ኦኬ ሮሚ አምፒር አማራ ነኝ ያለችው እልክልሻለሁ። አምፒር አማራ ነው ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። ምን ያልወቅሳትም አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌ ናት ዘመን ነው ማና ሚውት አድርጊ አልነበረም እንዴ? እሺ ሚውት አድርጋለች ጋይስ። አሁን ሞት የተባለው ራሱ እኮ እንኳን ብሔር ስሙ ቀይሯል እኮ ሬሳ ሆኗል። ሳደባት ምን አረገቻት? ምንም እኮ አላለች። ዜድ እንደውም አላወራችም እኮ አላወራችም። ዜድ ራሱ አላመነችም እኮ ዴዚ እየሰደበቻት እንደሆነ። የሆነ ነገር ነው የተፈጠረው ነው ካለች ችግር ኖሮባት ቢሆን ኖሮ ታምን ነበር እኮ ዜድ ራሱ አይደል? ዜድ ራሱ ታምን ነበር እኮ። አላመነችም እኮ ኖ ሌላ ሰው ነው ነገር የእሱ አካውንት ነው ኦፍ ኮርስ፣ ግን አይደለችም ማለት እና የሆነ ኪድናፕም አለ የሆነ ነገር ገጽ እንዴ ማለት ጅር። ቆይ ለአሞራው ቁጥር ጻፊልኝ አለኝ። እሱ ከሆነ ቁጥር ልጽፍለታል። ከደወለ የእውነት እሱ ነው ማለት ነው የጻፈልኝ። ባለፈው ቁጥርሽን ጻፊልኝ አለኝ። ባለፈው አልጻፍኩለትም እኔ በቃ ከዚህ ስወጣ ረሳሁት። እኔ እንደዚህ ነኝ እኮ ጋይስ፣ ፎከስ ካላረኩ እንደዚህ አያገባኝም። ግን መሸፋፈን በእኔ አይሸፋፈንም። በእኔ ምንም ነገር ድራማ ሊሰራ አይችልም። በእኔ አጀንዳ ሊቀየር አይችልም። በቃ እኔ ሰው ያለው ነው ያልኩት። ሰው ያለው ነው ያልኩት። ያልኩበት ምክንያቱም ማስረጃዎች ሁሉ ይዣለሁ። እኔ ያልኩበት ምክንያት እሱ ያሰማው እኔ መልሳለሁ እዛ ጊዜ ስጠየቅ። በነገራችን ላይ ዜድ ከአሞራው ጋር ነው እንጂ የምትግባባው ከሎዛ ጋር አትስማማም። እንዳለ ከትግራይ ልጆች ጋር አትስማማም። አይወዷትም። ምናልባት አሞራው ሌሎቹ ተጋሮ ስለበለጡበት እሷን ለማግለል ብሎ ነው። ለምን ከብዙ ተጋሩ ጋር ከመጣላት ዜድን ከህይወት ማውጣት ይሻላል የሚል ነው አቋም። እንመራመር ጋይስ። ምንድነው ለምን ሁሌ ከነሎዛ ጋር ከነኩዊን ጋር ምናምን ያኔ የጦርነቱ ጊዜ እሷ ጠጣ ነበር። ጦርነት እንዳለ ራሱ አታውቅ ሁሌ ስለምሰክር። ያ ይሄን ዓለም ሰክረ ነው አባ መርሳት ያለብህ። ሺት ጋዴም ሺት። አሁን ሁለተኛ ጦርነት ቢነሳ እኔ እንደሷ ነው የምሆነው። ባይዘው ጦርነት ከተነሳ እኔ እንደሷ ጠጪ ነው የምሆነው ለመርሳት። እኔ ፖለቲካ ላይ አስተያየት አልሰጥም። እንግዲህ የእውነት አልሰማችም ነበር ብባል ይሻለኛል። እኔ ፖለቲካ ላይ አሁን
ሰክራ ነበር አላወቀችም። ምንም ሳላውቅ ተጠናቆ መጨረሻ ዜና ላይ ሪፍረንት ሰሞለ ይል ማጠቃለያ ዜና እንጂ እኔ አሁንም እንትና መታ ደገፈው ልል እግዚአብሔር ሰካራም ነው ሆኖ እኔ በዚህ ምክንያት ቆንጆ ሰካራም ነው ሆኖ እናንተ ጀምሮ እኔ ሰካራም ሆናለሁ። ብር እንኳን ባይኖረኝ እበደራታለሁ ነው የምላችሁ። ብሞት እኔ እንትን ጦርነት አልዘግብም ከእንግዲህ በተለይ ሀገር ውስጥ አልዘግብም። እና እሷ ያኔ ጦርነቱ ጊዜ ጦርነቱን ለመርሳት ዜና ለመስማት ሰካራም ነበረች። ያው በዛው ቀጥ ለምዶባት ነው የሚባለው እንደሚባለው ከሆነና በዛ ቂም ይዘውባት አይወዷትም። አሞራው ብቻ ነው የሚግባባትና ከዜድ ጋር ብቻ ጓደኛ መሆን ከሌላው ጋር መቀያየም ስለሆነ ዜድ ከህይወታችን ብትወጣም አትሞቀንም አደምቀንም አይነት ዘመቻ ላይ ነው ያሉት። አይ ዶንት ኖ ይሄን ጉዳይ እንያዘው እንዴ ጋይስ? ምን እናርግ? እንያዘው? እኔ እንዳለችው አብሶሉት ናት ምናምን እንዳለችው ሮሚ እኔ በቀደም ብያለሁ። እዚህ መጣችሁ ለእኔ ከምትወቅሱኝ ሂዳችሁ ከሳችሁ ሬሳዋ ይመርመርልን ለምን አትሉም ብያለሁ። ገባሽ? ማን እንደገደለ በምን እንደሞተች ምናምን ዜድ ቲክቶክ ላይ የሚጮኸው ሁሉ የእሷ ዘመድ አይደለም። ሁሉም በዛ ጊዜ አሞራውንም ተደርቦ ዴዚንም ተደርቦ እየተናገረው ሰው ነው እያወራ ያለው። የልጅቷ ቤተሰቦች ሀዘን ላይ ናቸው። ቲክቶክ ላይ መጥተው እንዴት እንደሞተች እንዴት እንደተቀበረች የት ሆስፒታል እንደተኛች መጥተው እንዲነግሯችሁ የምትፈልጉ ከሆነ ስልካቸውን አጣርታችሁ ደውሉ። አታፉም እንዴ? እኔ እህቴ ብትሞትብኝ የእህቴን ሀዘን ትቼ ቲክቶክ ላይ ላለ ማህበረሰብ ላብራራ ልመጣ። ባሏ ግን አንበሳ ወረደ። ባሏ ግን መጥቶ አንበሳ ወረደ። ሚዲያ ላይ ስላሉ ነው የጠየቅናቸው። አሞራው ገብቶት ማለት ሚዲያ ላይ ቀርባሉ እነሱ ችግር የለም። አሞራው ምን አልሽ? ምን ተፈጠረ? ከውጭ ተደወለልኝ፣ ከዚህም ተደወለልኝ። ሁለት ሰው አናገረኝ። በሚዲያ ላይ በቅርቡ ይመጣሉ። ሰማኸኝ? እሺ እኔ መቤት እግዚአብሔር ይስጥልኝ። ወይ ጉድ ወይ ጉድ ወይ ጉድ! አንድ ሰው ወደዛ እግርሽ ይመጣና ይኸው እንግዲህ እዚህ ድረስ ጃጓርዬ ሀቀኛ ለመሆኔ ቆይታ እና ይኸው እዚህ ጋር ስግጥ ስላልኩኝ ነው እንዳትሄጂ ተብዬ ገብቷል። ምን አሉኝ? ሚዲያ ላይ በቅርቡ ይወጣሉ። ገባክ? ይሄ ፕራይቬት ቤተሰብ እኔ የነሱ ወንድም ነኝ አለኝ አንዱ ወንድም ማንነቱ ስሙን አጠይቂ። ለምን ሚዲያ ላይ መልስ አትሰጠንም? ወንድሟ ነኝ። ሰማኸኝ? ወንድሟ ነኝ፣ የቲና ወንድም እና ቤታችን አንድ ሰው ይዘሽ እንዳትመጪ ውርድ ከራስሽ አለኝ። እግዚአብሔርን ውርድ ከራስሽ አንድ ሰው ቤታችን ይዘሽ እንዳትመጪ እና እኛ በቅርቡ ሚዲያ ላይ ሰው የሚያውቀው ይሆናል። እኔ ሄድ ተዘጋጅቼ እንትናም ስትመጣ ራሱ በርቀት ላሳያትና ልመለስ እንዴ? በርቀት አሳያት። እኛ ምን ያውቁሻል? አሳያት። ስሚ ኤደን፣ ከፈለግሽ የህግ ሰዎችን መጥራት ትችላለሽ። ለምን ትፈሪያለሽ? የት አባታቸው? አንቺ እንዳትገቢ ምን ያመጣሉ? ምን ገዳዮች ናቸው ማለት ነው። አሞራው በዚህ በሚጥዬ ጭንቅላት ወንድሟ ነኝ፣ ቤታችን ወንድሟ ነኝ። ቤታችን አንድ ሰው ይዘሽ እንዳትመጪ
ደነገጥኩኝ። አንድ ሰው ይዘሽ እኛ በቅርቡ ሚዲያ ላይ እንወጣለን፣ በቅም ሰው ነገር ይሆናል፣ አያስፈልገንም። ወንድሟን በምን አወቅሽ? ወንድሟ መሆኑ አሞራው ነው የደወለልኝ። ስልኩን አሳይን፣ ሄዱ የደወለበትን ስልክ አሳይን። 44 ምናምን የሚል 44 አየሽ፣ የት ሀገር እንደሆነ ግልጽ ነው። አሞራው ነው የደወለላት። አሞራው አይደለም እንግሊዝ ነው 44 የመጀመሪያው። እስኪ 44 ምን ኮዱን ንገሪን። 44 ምን የመጀመሪያው ፕላስ ኢትዮጵያ። ቆይ አንዴ አጃጓርዬ አንዴ 44 ምን ሙሉ ሰዓት ደግሞ ስልክ ተናገርሽ ብላችሁ አይዳይ የመጀመሪያውን ብቻ ንገሪን። የመጀመሪያውን ቁጥር የመጀመሪያው ቁጥር እሺ 22 44 ኮዴ ልክፈት እስቲ። ቆይ ማን የደወለችው? ትዕግስት። እቺ ደግሞ ማን የሚደውልብኝ? አጭ የመጀመሪያው መግቢያ ቁጥር 44 በቃ ከእንግሊዝ ነው፣ ከእንግላንድ ነው። ይሄ እሱ አይደለም፣ ከእንግሊዝ ነው የተደወለልሽ። ምን አውቃለሁ? አዎ ውሸታቸውን ነው። ያ ውጭ ስልክ አይደለም፣ የሀገር ውስጥ ነው። ወንድሟ ነኝ እንትን ላይ ሚዲያ ላይ እያየሁሽ ነው አለኝ እኮ። ቤታችን አንድ ሰው ይዘሽ እንዳትመጪ፣ እዛ ጋር እንዳትደርሺ፣ እኛ በቅርቡ ለህዝብ የምናሳውቀው ነገር ይኖራል። በሽተኛ እናት አለችኝ አለኝ። ወደኛ ቤት ልትመጪ ሰው ይዘሽ ልትመጪ እንደሆነ ሰው ነገረኝ አለኝ። አሞራው ነው ነገራት። አሞራው የእንትና ባል ሰው ነገረኝ። የሆነ ሰው ያው እኔ እንግዲህ ያው እዚህ ድረስ ደርሼ እሷም ቆየችብኝ። ከዛ አሁን ተደውሎ ማስጠንቀቂያ ተሰጠኝ። አናቴን ቢሉኝ እስጃጓርዬ ደሃዋ ምስኪን አረቢ። አሁን ምንድነው መልሳችን ታዲያ? መሞት እንዴ? አንቺ ለምን ትፈሪያለሽ? በሩቁ ቤቱን ታሳያት ላሜ። ኤዱ ፍቅር ልንገርሽ፣ አሞራው ምን አለሽ መሰለሽ? በኮሜንት ወደ እነ ዴዚ ቤት ይዘሻት እንዳትሄጂ ብሎ በኮሜንት ጽፎ ማቺ ነው። አሁን እኮ መነጽሬ ነው ያደረኩት እኮ ያለ መነጽሬ ነው እየነገርኩሽ ያለው ያ ጽፎልሻል በኮሜንት። ኮሜንቱን ይዘንዋል። ጃጓር ልክልሃለሁ። ቆይ ልንገርሽ ሄዱዬ፣ ቦምበስቲ ክልክላለሁ፣ ጃጓር ልክላለሁ። እቺ ሴት ግን ነፃ ሴት ናት። ሄሎ ያ ሴራ ያለው እንደሆነ አቤት አቤት። አራት መልሽላችሁ አይደለኝ። አይ ለቅሶ ሊደርሱ የመጡ ሰዎች ናቸው እንጂ አይደለም። ወይ ጉድ! እሺ እሺ፣ ስዘጋ እደውልላችኋለሁ። እሺ እሺ። ጉድ ፈላ ሄደን ወይ ጉድ! ወይ እኛ እኮ ወንጀል ለመስራት አይደለም። እኛ ሞታለች ተገላለች ነው ጥያቄ። ምንድን ታግታለች ነው ጥያቄ። ማዛ ቁጭ ብለሽ አናቴን ልታስቀውሪ ነው እንዴ? ማና አሁን በቪዲዮ አይተውኛል። ስመጣ እዛ ሰፈር ሰው ተደራጅቶ አናቴን ቢሉኝስ? አይ ህጋል አይደል እንዴ? ኦነስትሊ ስፒኪንግ ድራማ ካልሆነ በስተቀር የእውነት ለቅሶ ሰው ከሞተ እኮ ምንም ችግር የለውም እኮ የእውነት ከሆነ ግን አሁን እኔ ራሱ መጠራጠር ጀመርኩኝ። እቺ ሴት አልሞተችም እንዴ እንድል ነው ያደረጋችሁኝ። ገባሽ? መጣ እሱ ኮመንት ጻፈ ኖ መጣ ኮመንት ጻፈ እሱ። ትንሽ ቆይቶ ስልክ ተደወለልሽ። ከዛ በኋላ ሶ እንትን እንዳትሄጂ ወንድሟ ደወለ። ቦሌ ሚካኤልን አይደለም 30 ደቂቃ በላይ ጠበቅኩኝ ቁጭ ብዬ። ያው ማስጠንቀቂያ ሳይመጣብኝ በፊት እኔ ቦሌ ሚካኤል ሳለች እኮ አሁን እኮ እሺ፣ በሩቁ አሳያት። እኛ ችግር የለም ብሷ ትሂድና እንትን በል። አንቺ አትግቢ ወደዛ አካባቢ ራይድ ውስጡኝ መኪና ነው አናቷን ይቀብሯት። እሷን ይደፈንት ላይ ታይቼ የሰፈር ሰው ቢጠብቀኝ ስፈርቼ እኮ ነው። አንድ ሰው ቤታችን ይዘሽ እንዳትመጪ አለኝ። ሰው ነው ሼር እየነገረኝ ሼር አደረገኝ። ወንድሟ ነኝ አለች። አሞራው አጎቶች ናቸው። ምንም ውሸት ነው። በዛ በኩል በመኪና ሁኑና እናንተ ታርጋውን አያውቁም። የታለች እንትና አብስሉት ይዛለች። እንግዲህ ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። ቤቱን ሰብስክራይብ እና ላይክ በማድረግ በየቀኑ የሚደርሳችሁ ቪዲዮ እንዲደርሳችሁ ሰብስክራይብ እና ላይክ አድርጉት። አመሰግናለሁ።